ሶስት ነገሮች ሰው ልጅ ያጠፉታል አሉ። ሹህ ሙጣዕ፣ አንደኛ ስግብግብነት አለ። ሰውየው ሹህ ማለት ምንድነው? ሐቅ ባለው ነገር ላይ መስጠት የሚገባው ነገር ላይ እንዳይሰጥ ነፍስያው ስታቅበው ያንን የነፍስያውን ሙጣጣ አድርጎ የታዘዘ ከሆነና አላህ ዋጅብ ያደረገበትን ነገር እምቢ ያለ ጊዜ ይሄ ሰውየውን ያጠፋዋል ማለት ነው። ስለዚህ አንደኛው ሰውን ከሚያጠፋው ነገር ምንድነው? የምትታዘዝ የሆነ ስግብግብነት ማለት ነው። ሁለተኛ ወሃወ ሙተባዕሉ፣ ሰውየው ስሜትን መከተል ደግሞ ሁልጊዜ ነፍስያው ባዘዘችው ነገር ስሜቱ ባዘዘው ነገር ሁሉ ነፍሱን የተከተለ የሆነ እንደሆነ ያጠፋዋል ማለት ነው። ሰይድና ዑመር ረዲየላሁ ዐንሁ አንድ ቀን ልጃቸው አብዱላህ ኢብኑ ዑመርን ስጋ ሲበሉ አገኟቸውና ምን እያደረክ ነው አሏቸው። አይ ስጋ አምሮኝ ስላማረኝ ስጋ እየበላሁ ነው አላቸው። ኩለመ ሽተሀይተ አከልተ አሉና መቷቸው። በእንትን ነፍስ በፈለገች ቁጥር ትበላለህ ማለት ነው አንተ አሉና ገረፏቸው እሳቸው። እኛ ደግሞ ያለንበት ሐል ታውቁታላችሁና ሁልጊዜ ሰውየው እንደው በሐላሉ እንኳን እንደው አላህ የፈቀደልን ቢሆንም ግን ሁሌ ነፍስያ አታርፍም ማለት ነው። ሰውየው መይለን ነፍስ እያደረገ ሰሃባ በወሰደው ነፍሱ በወሰደበት ብቻ የሚሄድ ከሆነ ቆም ብሎ አስቦ ይሄ ነገር አላህ ይወደዋል አይወደውም፣ ሙሩአን የጠበቀን አይደለም ብሎ ራሱን ትንሽ ቆጠብ አድርጎ የማይሄድ ከሆነ ስሜት እዚህ ሆነ እንደሆነ ስሜቱ ሰውየውን ያጠፋዋል ማለት ነው። ሶስተኛው ወኢጃቡል መርኢ ቢነፍሲሂ፣ ሶስተኛው ሙህሊካት ውስጥ አንዱ ምንድነው? ሰውየው በራሱ መደነቅ ማለት ነው። በራሱ የተገረመ ከሆነ እኔ ጥሩ ሰው ነኝ፣ እኔ አላህ ፈሪ ነኝ፣ እኔ ሰግዳለሁ፣ እኔ ዓሊም ነኝ፣ እኔ እንደዚህ ነኝ እያለ የራሱን ስራ አዳንቆ የሚመለከት ከሆነ ይህም ደግሞ ያጠፋዋል ሰውየው ማለት ነው።